ኢንክሪዝ ፎር አሴት ነው፣ ግን ኢንክሪዝ ፎር ሊያቢሊቲ አይደለም። ዲክሪዝ ቦዝ አሴት ኤንድ ሊያቢሊቲ ነው። ሰላም ውድ የፊደል ቲችንግ ሚዲያ ቻናል ቤተሰቦች እንደምን አላችሁ? ከዚህ በፊት በነበረን ክፍለ ጊዜ ቻፕተር ዋንን የአካውንቲንግ ኮንሰፕቶችን ተማምረናል። ዛሬ ደግሞ ቻፕተር ቱ የመጀመሪያውን ሴክሽን ሪከርዲንግ ፕሮሰስ የሚለውን ፓርት ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ እንዲጀምሩ አበረታታለሁ። ወደ ቪዲዮ የመጀመሪያው ዲፋይን ማድረግ ያለብን ወርድ አካውንት ነው። ኢት ኢዝ ሪከርድ ኦፍ ኢንክሪዝ ኤንድ ዲክሪዝ ኢን ስፔሲፊክ አሴት፣ ሊያቢሊቲ፣ ኢኩዊቲ፣ ረቨኑ፣ ኤክስፔንስ አይተም እንለዋለን። ለምሳሌ አሴት ጨመረ ስንል ዊች አሴት የሚል ጥያቄ እናመጣለን። ያን አሴት ስፔሲፊካሊ ሪፕሬዘንት የሚያደርግ የሆነ አይተም ይኖራል። ለምሳሌ ካሽ ሊሆን ይችላል፣ ኢኩፕመንት ሊሆን ይችላል። እነዚህ ስፔሲፊክ አይተሞች አሴትን ሪፕሬዘንት ያደርጋሉ፣ አካውንት ተብሎ ይጠራሉ ማለት ነው። ለምሳሌ ደግሞ አካውንት ፔብልን እንውሰድ፣ ወይም ደግሞ ኖትስ ፔብል። እነዚህ የማን አካውንት ናቸው? የሊያቢሊቲ አካውንት ናቸው። ሶ ሊያቢሊቲ ስንመዘግብ ዲክሪዝ ኦር ኢንክሪዝ አደረገ እያለን ስንመዘግብ የምንጠቀማቸው ስፔሲፊክ አይተሞች ናቸው። እነዚህ አካውንት ሁለት ሳይድ አላቸው፣ ሌፍት ሳይድ እና ራይት ሳይድ እንላቸዋለን። ኢዝሊ ሳይዳቸውን ሪፕሬዘንት የምናደርግበት አካውንት ፎርም ቲ አካውንት ይባላል። ምክንያቱም እዚህ ጋር እንደምታዩት ካፒታል ቲ የካፒታል ቲ ሸፕ ስላለው ማለት ነው። ሶ በዚህ ሳይድ ራይት ሳይድ አለው which is በቀኝ በኩል ማለት ነው። በዚህ በኩል ደግሞ ሌፍት ሳይድ አለው which is ግራ ሳይድ ማለት ነው። ሶ ሌፍት ሳይድ ኦፍ ዘ አካውንት የአንድ አካውንት በግራ በኩል ያለው ሳይዱ ዴቢት ተብሎ ይጠራል። በቀኝ በኩል ያለው ሳይድ ደግሞ ክሬዲት ተብሎ ይጠራል ነው። ስለዚህ ክሬዲት እና ዴቢትን ዲፋይን ስታደርጉ ዴቢት ማለት ዘ ሌፍት ሃንድ ሳይድ ኦፍ አን አካውንት የሆነ አካውንት የግራ ሳይድ ነው። ክሬዲት ማለት ደግሞ የሆነ አካውንት የቀኝ ሳይድ ነው እንጂ ዲክሽነሪ ሚኒንጋቸውን ካያችሁ ከዚህ ዴፊኒሽን ጋር አይገናኝም። ብዙዎች ከዴቢት እና ክሬዲት ጋር ተያይዞ ኮንፊውዥን ውስጥ የሚገባው የዲክሽነሪ ሚኒንጋቸውን እያያችሁ ነው። ሶ እዚህ ጋር ዲክሽነሪ ሚኒንግ ማየት አይጠበቅባችሁም። ሌፍት ሳይድ ማለት ዴቢት ነው፣ ራይት ሳይድ ማለት ደግሞ ክሬዲት ነው። ስለ ደብል ኢንትሪ አካውንት ሲስተም እናውራ። ኢች ትራንዛክሽን መስት አፌክት ቱ ኦር ሞር አካውንትስ ቱ ኪፕ ዘ አካውንቲንግ ኢኩዌዥን ኢን ባላንስ። ቻፕተር ዋን ላይ አሴት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ እንደሆነ አይተናል። ይህ አካውንቲንግ ኢኩዌዥን ባላንሱን ጠብቆ እንዲሄድ እያንዳንዱ ትራንዛክሽን ቢያንስ ሁለት አካውንቶችን አፌክት ማድረግ አለበት። ያ ማለት አንደኛው ዴቢት ሳይድ ኤንድ ዘ አዘር ዋን ክሬዲት ሳይድ መሆን አለበት። ኢኳል በሆነ ቁጥርም ነው አፌክት ማድረግ አለበት። ሰው ምን ማለት ነው? ኤ ትራንዛክሽን ዳዝ ኖት አፌክት ኦንሊ ዴቢት አካውንት ኦር ኦንሊ ክሬዲት አካውንት። አንደኛው አካውንት ዴቢት ከሆነ ሌላኛው አካውንት የግድ ክሬዲት ሳይድ ተደርጎ መመዝገብ አለበት ነው። ኖርማል ባላንስ ዲተርሚኔሽንን ስንመለከት የአንድ አካውንት ኖርማል ባላንስ ያ ማለት አወራርደን መጨረሻ ቀሪ ባላንሱ በየት በኩል ይቀመጣል ስንል ዩዥዋሊ ኢንክሪዚንግ ሳይዱ ባለበት ነው። ለምሳሌ ዴቢት ከክሬዲት ከበለጠ ይለናል። ለምሳሌ ይህ አካውንት ዴቢት ሳይዱ ላይ ሁለት ትራንዛክሽኖች ይታያሉ። ትራንዛክሽን ዋን ላይ በ10,000 ዴቢት ተደርጓል፣ በክሬዲት ደግሞ 3,000 ተደርጓል። ትራንዛክሽን 2 ትራንዛክሽን 3 ላይ አጌን ዴቢት ተደርጓል። ሶ አሁን ዴቢት ሳይዱ ስትመለከቱ 18,000 ያክል አለው፣ 10,000 እና 8,000። ክሬዲት ሳይዱ ስትመለከቱ ደግሞ 3,000 ያክል ክሬዲት ሳይድ አለው። ናው 18,000 ዴቢት ሳይዱ ከክሬዲት ሳይዱ ይበልጣል ማለት ነው። ስለዚህ ኢፍ ዴቢት ግሬተር ዛን ክሬዲት ከሆነ ቀሪ ባላንሱ በዴቢት ባላንስ ይቀመጣል ነው። ስለዚህ እንደምታዩት ቀሪ ባላንሱ 15,000 በዴቢት ሳይድ ይቀመጣል ነው። ለምሳሌ ደግሞ ክሬዲት ሳይዱ ቢበልጥስ? ፎር ኤግዛምፕል በክሬዲት ሳይድ እነዚህ ሁለት አካውንቶች ቢኖሩ 11,000 ይመጣሉ የሁለቱ ድምር። በዴቢት ሳይድ ደግሞ 10,000 አለ። ሶ ናው 11,000 which is ክሬዲት ሳይድ ግሬተር ዛን ዴቢት ሳይድ 10,000 መጣ። ሶ ቀሪ ባላንሱ በክሬዲት ሳይድ ይቀመጣል ነው። ያ ማለት 1,000 በክሬዲት ሳይድ ይቀመጣል። ሶ እዚህ ጋር የምንማረው ምንድን ነው? የአንድ አካውንት የመጨረሻ ባላንሱ ኖርማል ባላንሱ የሚቀመጠው ኢንክሪዚንግ ሳይዱ ባለበት ነው። ያ ማለት የሚበልጠው ቁጥር ባለበት አቅጣጫ ነው የሚቀመጥ ነው። ይህን ሳመራይዝ ስናደርግ የሁሉንም ኤሌመንትስ ኦፍ ፋይናንሻል ስቴትመንቶች ኖርማል ባላንስ እንመለከት። ለምሳሌ አሴቶችን ስንመለከት አሴት
ዴቢት ሳይዳቸው ኢንክሪዚንግ ነው የአሴቶች፣ ዲክሪዚንግ ሳይዳቸው ደግሞ ክሬዲት ነው። ስለዚህ ኢንክሪዚንግ ሳይዳቸው ያለው በዴቢት ስለሆነ ኖርማል ባላንሳቸው በዴቢት ይቀመጣል ነው። ሊያቢሊቲን ስንመለከት ዴቢት ሳይዳቸው ዲክሪዚንግ ነው፣ ኢንክሪዚንግ ሳይዳቸው ደግሞ ክሬዲት ነው። ሶ ኖርማል ባላንሳቸው መቀመጥ ያለበት በክሬዲት ነው። ለምን? ኖርማል ባላንስ የሚወሰነው ኢንክሪዚንግ ሳይድ ባለበት ነው፣ የሚበልጠው ቁጥር ባለበት አቅጣጫ ነው ስለምንል። ኢኩዊቲ ደግሞ ዴቢት ሳይዱ ዲክሪዚንግ ነው፣ ክሬዲት ሳይዱ ኢንክሪዚንግ ነው። ስለዚህ ኖርማል ባላንሱ የሚቀመጠው በክሬዲት ሳይድ ይሆናል ማለት። ኤክስፔንስ ኢንክሪዚንግ ሳይዱ ዴቢት ነው፣ ዲክሪዚንግ ሳይዱ ደግሞ ክሬዲት ነው። ሶ ኖርማል ባላንሳቸው በዴቢት ይቀመጣል ቢኮዝ ኢንክሪዚንግ ሳይዳቸው ዴቢት ስለሆነ ማለት ነው። ፎር ረቨኑ ኢንክሪዚንግ ሳይዳቸው በክሬዲት ነው ያለው፣ ዲክሪዚንግ ሳይዳቸው በዴቢት ነው ያለው። ሶ ኖርማል ባላንሳቸው በክሬዲት ይቀመጣል ቢኮዝ ኢንክሪዚንግ ሳይዳቸው በክሬዲት ስላለ ነው። አሁን እዚህ ጋር ኢንክሪዚንግ እና ዲክሪዚንግ ሳይዳቸው ዴቢት ክሬዲት እንዴት አልን ካልን ይሄ ህግ ነው። የዴቢት እና የክሬዲት ፕሮሲጀር ወይም ደግሞ የአካውንቲንግ ሩል አሴት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ የምንለው አካውንቲንግ ኢኩዌዥን አሴት ሌፍት ሳይድ ነው ያለው፣ ሊያቢሊቲ እና ኢኩዊቲ ደግሞ ራይት ሳይድ ነው ያለው። ሶ አዝ ኢት ኢዝ ኤግዚስት ሲያደርጉ ሌፍት ሳይድ ፎር አሴትስ ኢንክሪዚንግ ነው፣ ሊያቢሊቲ እና ኢኩዊቲ ደግሞ ራይት ሳይዳቸው ኢንክሪዚንግ ነው። ተቃራኒያቸው በሙሉ ደግሞ በተቃራኒው ይመዘገባል። ለምሳሌ አሴቶች ዲክሪዝ አደረጉ ካልን ኢንክሪዚንግ ሳይዳቸው ሌፍት ሳይድ ከነበረ ዲክሪዚንግ ሳይዳቸው ራይት ሳይድ ይሆናል ማለት ነው። እዚህ ጋር እንደምታዩት ሊያቢሊቲ እና ኢኩዊቲን ተመልከቱ። ራይት ሳይድ ነው አዝ ኤግዚስት ሲያደርጉ ራይት ሳይድ ነው ያሉት። ሶ ራይት ሳይድ ኢንክሪዚንጋቸው ነው። ነገር ግን ሲቀንሱ ደግሞ በተቃራኒው ይመዘገባሉ። በዴቢት ይመዘገባሉ። ዴቢት ሳይድ ለአሴት ኢንክሪዚንግ ነው፣ ለኤክስፔንስ ኢንክሪዚንግ ነው። ለሌሎቹ ለሊያቢሊቲ እና ለኢኩዊቲ ለረቨኑ ግን ዲክሪዚንግ ሳይድ ነው ያለው። ክሬዲት ሳይድ ለአሴት ዲክሪዚንግ ነው፣ ለሊያቢሊቲ ለኢኩዊቲ እና ለረቨኑ ደግሞ ኢንክሪዚንግ ነው፣ ለኤክስፔንስ ደግሞ ዲክሪዚንግ ነው። ይሄ የዴቢት እና የክሬዲት ፕሮሲጀር ነው፣ ህግ ነው። አሴቶች ኢንክሪዝ ሲያደርጉ ዴቢት ይሆናሉ፣ ዲክሪዝ ሲያደርጉ ክሬዲት ይሆናሉ። አንደኛውን ሳይድ ከያዛችሁት በቂ ነው። ለምሳሌ አሴት ኢንክሪዝ ሲያደርግ ዴቢት ነው ካልን ያው ዲክሪዝ ሲያደርግ ክሬዲት እንደሚሆን ይታወቃል ማለት ነው። ሊያቢሊቲ ለምሳሌ ኢንክሪዚንግ ሲያደርጉ ክሬዲት ናቸው ካልን ዲክሪዚንግ ሲያደርጉ ዴቢት እንደሚሆኑ ይታወቃል። በተቃራኒው ይመዘገባሉ ማለት ነው። የዴቢት እና የክሬዲትን ፕሮሲጀር በቀላሉ ለመያዝ ቴክኒካል የሆኑ ነገሮችን ላሳያችሁ። ቴክኒካል ይሄ ፐርሰናል ነው። ያ ማለት የራሴ ለእናንተ ሸር ማድረግ የሚፈልገው እንጂ ህግ ምናምን አይደለም። የመጀመሪያው አሴት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ የሚል አካውንቲንግ ኢኩዌዥን አለ። ቅድም እንዳልኳችሁ አሴት ያለው በሌፍት ሳይድ ነው፣ ሁለቱ ደግሞ ቀሪዎቹ ያሉት በራይት ሳይድ ነው። ስለዚህ አካውንቲንግ ኢኩዌዥኑ አዝ ኢት ኢዝ እንዳለ የምንወስደው ከሆነ ሌፍት ሳይድ ያለው አሴቶች ላይ ስለሆነ አሴቶች ሲጨምሩ ሌፍት ሳይድ እንደሚመዘገቡ አድርገን እንወስዳለን። ሊያቢሊቲ እና ኢኩዊቲ ባሉበት ፖዚሽን ራይት ሳይድ ነው ያላቸው። ስለዚህ ሲጨምሩ በራይት ሳይድ ይመዘገባሉ፣ which is በክሬዲት ሳይድ ይመዘገባሉ ነው። ተቃራኒውን መውሰድ ነው ደግሞ ሲቀንሱ ከተባለ ተቃራኒውን መውሰድ። ሌላው ደግሞ ሳመራይዝ ለማድረግ እንዲቀላችሁ አሴት፣ ኤክስፔንስ እና ዲቪደንድ አንድ ካቴጎሪ ውስጥ ማስገባት ትችላላችሁ። ቢኮዝ እኒህ ሶስቱም አይተሞች ሲጨምሩ ዴቢት ባላንስ ነው ያላቸው፣ ሲቀንሱ ክሬዲት ባላንስ አላቸው። ሊያቢሊቲ፣ ኢኩዊቲ እና ረቨኑ ደግሞ ወይም ኢንካም አንድ ካቴጎሪ ውስጥ ይገባሉ። ቢኮዝ ሲጨምሩ ክሬዲት ናቸው፣ ሲቀንሱ ደግሞ ዴቢት ባላንስ ስላላቸው ማለት ነው። በዚህ መሰረት ይህን ጥያቄ እስኪሰሩ ዴቢት ማለት ምን ማለት ነው? ኢንክሪዝ ቦዝ አሴት ኤንድ ሊያቢሊቲ ማለት ነው ይለናል። አይደለም። ኢንክሪዝ ፎር አሴት ነው፣ ግን ኢንክሪዝ ፎር ሊያቢሊቲ አይደለም። ዲክሪዝ ቦዝ አሴት ኤንድ ሊያቢሊቲ ኖ፣ ዲክሪዝ ፎር አሴት አይደለም። ዲክሪዝ ፎር ሊያቢሊቲ ግን ነው። ኢንክሪዝ አሴት ዲክሪዝ ሊያቢሊቲ የስ ይሆናል። ዴቢት የምንለው ሳይድ ለአሴት ኢንክሪዚንግ ሳይድ ነው፣ ለሊያቢሊቲ ደግሞ ዲክሪዚንግ ሳይድ ነው። ዲክሪዝ አሴት ኖ፣ ለአሴት ዲክሪዚንግ ክሬዲት ነው። ስለዚህ ትክክል የሚሆነው መልሳችን ሲ ነው ማለት ነው። ቅድም እንዳልኳችሁ የአካውንቶች ኖርማል ባላንስ የሚወሰነው ኦልዌይስ ኢንክሪዚንግ ሳይዳቸው ባለበት ነው። አሴቶች ኢንክሪዝ የሚያደርጉት በዴቢት ሳይድ ነው። ስለዚህ ኖርማል ባላንሳቸው ዴቢት ይቀመጣል።
ሊያቢሊቲዎች ኢንክሪዚንግ ሳይዳቸው ክሬዲት ነው ያለው ሰው በክሬዲት ይቀመጣል ማለት ነው። the same is true for other elements። ሳመራይዝ ስናደርገው ወደ አካውንቲንግ ኢኩዌሽን ስናመጣው አሴታችን ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ ነው። ያው ኢኩዊቲ ኤክስፓንድ ይደረጋል ወደ እነዚህ አካውንቶች። the equation must be in balance after every transaction. for every debit there must be a credit ነው። እያንዳንዱ ትራንዛክሽን አካውንቲንግ ኢኩዌሽኑን ባላንስ ማምጣት መቻል አለበት ወይም ደግሞ ዴቢት መስት ቢ ኢኳል ቱ ክሬዲት መሆን አለበት ነው። ኩዌሽን አካውንትስ ዛት ኖርማሊ ሃቭ ዴቢት ባላንስ አር ዴቢት ባላንስ ያላቸው አካውንቶች የትኞቹ ናቸው? ዴቢት ባላንስ ያላቸው ማለት ኢንክሪዚንግ ሳይዳቸው ሌፍት ሳይድ የሆኑ እነማን ናቸው? አሴት፣ ኤክስፔንስ እና ዲቪደንድ ማለት። አሴት፣ ኤክስፔንስ፣ ረቨኑ ክሬዲት ባላንስ ነው ያለው። አሴት፣ ኤክስፔንስ፣ ሪተርንድ ኖ ሪተርንድ ክሬዲት ባላንስ ነው ያለው። አሴት፣ ሊያቢሊቲ፣ ዲቪደንድ ኖ ሊያቢሊቲ ክሬዲት ባላንስ ነው ያለው። አሴት፣ ዲቪደንድ፣ ኤክስፔንስ መልሳችን ዲ ነው ማለት ነው። ይህን ካልን ቀጣይ ወደ ሪካርዲንግ ፕሮሰስ ነው የምንሄደው። ሪካርዲንግ ፕሮሰስ ላይ ስቴፖች አሉ። የመጀመሪያው ስቴፕ ቢዝነስ ዶክመንት ነው። ቢዝነስ ዶክመንት የምንለው ትራንዛክሽኑን ሪካርድ ከማድረጋችን በፊት ትራንዛክሽኑ ስለመፈጸሙ ቬሪፊኬሽን የምንሰራበት ስቴጅ ነው፣ ወይም ደግሞ ቢዝነስ ዶክመንት የምናሟላበት ስቴጅ ነው። የመጀመሪያው ኤክስፐርት እያደረገ ያለው ኢንቮይሱን ግዥ ሊሆን ይችላል፣ የሽያጭ ደረሰኝ ሊሆን ይችላል። ቢዝነስ ትራንዛክሽኑ መፈጸሙን የሚያመላክተውን ዶክመንት ቬሪፋይ እያደረገ ነው፣ ቼክ እያደረገ ነው። ስለዚህ ሳፖርት ዶክመንት ያስፈልጋል። የእናንተ ካምፓኒ ኢኩፕመንት ገዛ ካልኩ ኢኩፕመንት መገዛቱን የሚያመላክቱ ሰነዶች ያስፈልጋሉ። ቼክ ፔመንት ከሆነ ለምሳሌ የፔመንት የተፈጸመበት ቼክ ያስፈልጋል፣ ቢሎች ያስፈልጋሉ። ያንን ትራንዛክሽን ስለመፈጸሙ ማስረጃ የሚሆኑ ዶክመንቶች ሪቪው ይደረጋሉ ነው መጀመሪያ። ስለዚህ እነዛ ዶክመንቶች ሪቪው ከተደረጉ በኋላ ጆርናል ላይ ዴቢት እና ክሬዲት በሚል የዴቢት እና ክሬዲት ህግ ይገባሉ። ኤንድ ዘን ወደ ሌጀር አካውንት ትራንስፎርም ይደረጋሉ ማለት ነው። ቀጥሎ ያለው የሪከርዲንግ ፕሮሰስ ስቴፓችን ጆርናላይዚንግ ነው። ጆርናላይዚንግ ማለት ዘ ፕሮሰስ ኦፍ ሪከርዲንግ የቢዝነስ ትራንዛክሽን ኢን ጆርናል። ጆርናል የምንለው ቡክ ኦፍ ኦሪጂናል ኢንትሪ ነው። የቢዝነስ ትራንዛክሽኖችን ለመጀመሪያ ጊዜ ሪከርድ የምናደርግበት መመዝገቢያ ቅጽ ልንለው እንችላለን። ትራንዛክሽኖች ክሮኖሎጂካል ኦርደር ታይም ሲኩዌንሳቸውን ጠብቀው ነው የሚመዘገቡት። ምን ማለት ነው? ለምሳሌ ሴፕቴምበር 1 ከሆነ ትራንዛክሽኑ የተፈጸመው ሴፕቴምበር 1 ከዛ ሴፕቴምበር 2 እንጂ ኦገስት ልንል አንችልም። ክሮኖሎጂካል ኦርደራቸው መጠበቅ አለባቸው ማለት ነው። ጥቅሙ ምንድነው? ጆርናል ላይ መመዝገብ ካለ ዲስክሎዝ ዘ ኮምፕሌት ኢፌክት ኦፍ የትራንዛክሽን እያንዳንዱ ትራንዛክሽን ዴቢት እና ክሬዲት ኢፌክት ሊኖረው ይገባል ብለናል። ያን ኢፌክት በቀላሉ ዲስክሎዝ ያደርግልናል። ፕሮቫይድ ክሮኖሎጂካል ሪከርድ ኦፍ ትራንዛክሽኖች ታይም ሲኩዌንሳቸውን ጠብቀው እንዲመዘገቡ ያግዘናል። helps to prevent or locate error because the debit and credit amount can be easily compared። ዴቢት እና ክሬዲቱን በቀላሉ በማወዳደር ኤረር ወይም ደግሞ አንዳንዴ ስህተት ፈጽመን ከሆነ ኢዝሊ ዲቴክት ለማድረግ ይጠቅመናል ነው። ሁለቱም እኩል ካልመጡ የትኛው ጋር እኩል እንዳልመጡ ማወቅ የምንችልበት እድል ይሰጠናል። ለምሳሌ ኦን ጁላይ 1 ቡትለር ካምፓኒ ፐርቻይዝ ዴሊቨሪ ትራክ ኮስቲንግ 14000 ኢት ፔይ 8000 ካሽ ናው ኤንድ አግሪ ቱ ፔይ ዘ ሪሜኒንግ 6000 ኦን አካውንት። ይህ ካምፓኒ 14000 ኮስት የሚያወጣ ዴሊቨሪ ትራክ ገዝቷል። 8000ውን በካሽ ሲከፍል ቀሪውን ደግሞ በዱቤ ነው የገዛው ነው። አፌክት የሆኑ አካውንቶችን ስትለዩ የመጀመሪያው ዴሊቨሪ ትራክ ነው፣ አሴት ነው። ሌላኛው ካሽ አሴት አፌክት ሆኗል። ሌላ በዱቤ ስለገዛ ነው እዳ ተፈጥሯል፣ አካውንት ፔብል ተፈጥሯል። 3 አካውንቶች አፌክት ሆነዋል ማለት ነው። ዴሊቨሪ ትራክ አሴት ነው ክላሲፊኬሽኑ፣ ካሽም አሴት ነው ክላሲፊኬሽኑ፣ አካውንት ፔብልም ክላሲፊኬሽኑ ሊያቢሊቲ ነው። ዴሊቨሪ ትራክ ምን ሆነ ስንል ኢንክሪዝ ነው ያደረገው። ስለዚህ ኢንክሪዝ ካደረገ በዴቢት ይመዘገባል። ካሽ ደግሞ ዲክሪዝ አድርጓል which is አሴት ነው፣ በክሬዲት ይመዘገባል። አካውንት ፔብል ኤግዚስት አድርጓል፣ ተፈጠረ አካውንት ፔብል ነው የምንለው። ስለዚህ አካውንት ፔብል እዳ ተፈጥሮብናል፣ ጨምሯል፣ በክሬዲት ይመዘገባል ማለት ነው። ስለዚህ ስትመዘግቡ ዴሊቨሪ ትራክ ዴቢት እናደርጋለን፣ ካሽ በክሬዲት አካውንት ፔብል በክሬዲት 6000 ይመዘገባል። በሁለቱም ሳይድ ባላንስ መምጣቱን ቸክ ማድረግ አለብን። ዴቢት ሳይዱ 14000 ነው፣ ክሬዲት ሳይዱም 14000 ነው። ነገር ግን አፌክት የሆኑት አካውንቶች 3 አካውንቶች ናቸው which is compound entry ብለን እንጠራዋለን ማለት ነው። ጀነራል ሌጀር ማለት all accounts maintained by company ካምፓኒው ሜንቴን ያደረጋቸው ሁሉም አካውንቶች ያሉበት ዝርዝር ጀነራል ሌጀር ተብሎ ይጠራል። ለምሳሌ ኢንዲቪጁዋል አሴቶች
እነዚህ ስፔሲፊክ አይተሞችን የያዘ ካሽ፣ ሳፕላይመንት፣ ላንድ አካውንቶችን የያዘ። ኢንዲቪጁዋል ላያቢሊቲ የምንላቸው ደግሞ ኖትስ ፔብል፣ አካውንት ፔብል፣ ሳላሪ ፔብል፣ ኢንተረስት ፔብል። ኢንዲቪጁዋል ኢኩዊቲ የምንላቸው በተመሳሳይ ሳላሪ ኤክስፔንስ፣ ሪተርን ኤርኒንግ፣ ሼር ካፒታል የምንላቸውን አካውንቶች በአንድ ላይ ተሰድሮ የምናገኝበት ጀነራል ሌጀር ተብሎ ይጠራል። ሰከንዳሪ ቡክ ብለን እንጠራዋለን። ስታንዳርድ ፎርም ኦፍ አካውንት፣ የአካውንቶች ስታንዳርድ ፎርም ቅድም የአካውንት ነው ብያቸዋለሁ። ብዙ ጊዜ ለቲቺንግ ፕራክቲስ የምንጠቀመው የአካውንት ነው፣ ግን ኢን ፕራክቲስ የምንጠቀመው 2 ኮሎመን 4 ኮሎመን የሚባል ፎርም አለ። ለምሳሌ እዚህ ጋር የምታዩት ዴት ይኖራል የመጀመሪያው፣ ከዛ ኤክስፕላኔሽን፣ ከዛ ሪፈረንስ ነምበር አለው። አካውንቶች ዴቢት እና ክሬዲት የተደረጉበት ባላንስ አለ። ፋይናሊ ተወራርዶ እዚህ ጋር ይቀመጣል። በእያንዳንዱ ትራንዛክሽን ባላንሳቸው እየተወራረደ ይላል። ለምሳሌ እዚህ ጋር ዴቢት 25,000 አለ፣ ክሬዲት የለውም፣ ሶ ባላንሱ 25,000 ነው። ቀጥሎ ባለው ትራንዛክሽን ግን በ8,000 ክሬዲት ሲደረግ ባላንሱ 17,000 ይቀራል። በ4,200 ሲጨምር 21,200 ይመጣል። አጌን በ7,500 ሲጨምር 28,000 ይመጣል። እንደገና በ11,700 ሲቀንስ 17,000 ይመጣል። በ250 እንደገና ሲቀንስ 17,000 16,750 ይመጣል። በ7,300 ሲቀንስ አጌን 9,450 ይመጣል። ሶ በእንደዚህ አይነት ፎርም የሚቀመጥ ከሆነ የዚህን አካውንት ካሽ የተባለ አካውንት ባላንሱን የምታዩት መጨረሻው ላይ 9,450 ነው። ባላንሱ እየተወራረደ ይመጣና መጨረሻ ላይ ይቀመጣል ነው። ይሄ ብዙ ጊዜ ፕራክቲስ ላይ የምንጠቀመው ፎርም ነው። ሌላው ቻርት ኦፍ አካውንትስ ነው። ቻርት ኦፍ አካውንት የምንላቸው ዘ ሊስት ኦፍ አካውንትስ ዊዝ ዜር ሪፈረንስ ነበር፣ ወይም በቀላሉ ለምሳሌ የተማሪዎች ስም ዝርዝር በአይዲ እንደማለት ነው። ሪፈረንስ ነበር የምንለው ለእያንዳንዱ አካውንት ለምሳሌ ካሽ ብሎ ከመጻፍ የሆነ ኮድ ይሰጠዋል። አይዲ ቁጥር እንደማለት ነው። ለተማሪ የሚሰጠው አይዲ ቁጥር። እዚህ ጋር የሚሰጠው አይዲ ቁጥር ግን የመጀመሪያ ዲጂታቸው ዩኒቨርሳሊ አክሴፕትድ ነው። ከዛ ውጭ ያለው ቁጥር ግን ኢት ዲፔንድስ ኦን ዘ ካምፓኒ ኦርደር ማለት ነው። እንደ የካምፓኒው ይለያያል። ለምሳሌ ኦርደራቸውን ስንመለከት ዘ ፈርስት 3 ኤሌመንትስ ኦፍ ፋይናንሻል ስቴትመንቶች የሚመጡት ባላንስ ሺት አይተሞች ናቸው። which is asset, liability, equity ይመጣሉ። ሶ አሴቶች ይቀድማሉ። የአሴቶች ሪፈረንስ ነበር የመጀመሪያው ዲጂት በሙሉ እንደምታዩት አንድ ነው የሚሆነው የመጀመሪያው ዲጂት። ሶ ኢን ዘ ፈርስት ፕሌስ የሚመጣው አሴት ነው ማለት ነው። ቀጥሎ ያለው ለምሳሌ አሁን 101 ይላል ካሽ፣ ከዛ 112 ይላል አካውንት ሪሲቨብል። የመጀመሪያው ዲጂት የሚያመላክተው አንድ የሚለው አሴት መሆኑን ለማመላከት ነው። ቀጥሎ ያለው ዲጂት ግን በአሴት ስር ካሽ ስንተኛ ፖዚሽን ላይ ነው ያለ የሚለውን ለማመላከት ነው። ኢት ዲፔንድስ ኦን ዘ ካምፓኒ፣ እንደ ካምፓኒው ይወሰናል። ለምሳሌ አካውንት ሪሲቨብል እዚህኛው ካምፓኒ ላይ 12ኛ ተራ ቁጥር ላይ ሊሆን ይችላል። ሌላኛው ካምፓኒ ደግሞ አንደኛ ተራ ቁጥር ሊሆን ይችላል። ሶ የመጀመሪያው ዲጂት ዩኒቨርሳሊ አክሴፕትድ ነው። አክሮስ ካምፓኒ ዘ ሴም ነው። የትኛውም ካምፓኒ ላይ ብትሄዱ አሴቶች የመጀመሪያው ዲጂታቸው አንድ ነው። ነገር ግን የካሽ ፖዚሽን ስንት ነው ብትሉ ኢት ዲፔንድስ ኦን ዘ ካምፓኒ። የእናንተ አይዲ ለምሳሌ ኤክስ የተባለ ዩኒቨርሲቲ ተማሪ ስትሆኑና ዋይ የተባለ ዩኒቨርሲቲ ተማሪ ስትሆኑ የሚሰጣችሁ አይዲ ይለያያል፣ እንደየዩኒቨርሲቲው ይለያያል። ግን ኮመን የሚያደርጋችሁ ነገር ይኖራል። ለምሳሌ ብዙ ጊዜ አይዲ የሚሰጠው በኢንትራንስ ይር ነው። ተመሳሳይ አመት ላይ ከሆነ ጆይን ያደረጋችሁት ሁለቱም ዩኒቨርሲቲ የመጀመሪያው ዲጂታችሁ ተመሳሳይ ነው የሚሆነው። 2018 ከሆነ 2018 ወይ 18 ብሎ ሊጀምር ይችላል ማለት ነው። ሶ ቻርት ኦፍ አካውንትስም የመጀመሪያ ዲጂታቸው አክሮስ ካምፓኒ ተመሳሳይ ነው። አሴቶች 1፣ ሊያቢሊቲዎች 2፣ ኢኩቲ 3፣ ረቨኑ 4፣ ኤክስፔንስ ደግሞ 5 ነው። ነገር ግን እዚህ ጋር እንደምታዩት ኤክስፔንስ 6ም 7ም 9ም ተደርጎ ተቀምጧል። እዚህ ጋር አካውንቶች 1 2 3 4 5 ተብለው መሰደር አለባቸው በቻርት ኦፍ አካውንትስ የሚል አካውንቲንግ ህግ ቢኖርም ኤክስፔንስ ግን 5ም 6ም 7ም ሊሆን ይችላል። ለምን ካላችሁ ከረቨኑ በኋላ ሌላ አካውንት የለም። ማን ያለው? ኤክስፔንስ ነው ያለው። ለምሳሌ አሁን 4ን ለሊያቢሊቲ መስጠት አንችልም። ምክንያቱም ከሊያቢሊቲ በኋላ ኢኩቲ ረቨኑ ስላለ 4ን ለሊያቢሊቲ ከሰጠ ነው ምን እያልን ነው? ረቨኑ ከኢኩቲ በፊት መምጣት አለበት እያልን። አንዳንድ ካምፓኒዎች ኤክስፔንስን 6ም 7ም 9ም አድርገው ሊጠቀሙ ይችላሉ። ነገር ግን ከዛ በላይ ያሉት እነዚህ አሴት፣ ሊያቢሊቲ፣ ኢኩቲ፣ ረቨኑ ግን ሊቀያየሩ አይችሉም። የግድ የመጀመሪያ ዲጂታቸው 1 2 3 4 ነው። ዩዥዋሊ ቢዝነሶች የሚጠቀሙት 5 አድርገው ነው።
ነገር ግን 6ም 7ም 9ም አድርገው ሊጠቀሙ የሚችሉ ካምፓኒዎች ሊኖሩ ይችላሉ። ስቲል አክሴፕትድ ነው። አሁን የሪከርዲንግ ፕሮሰስ ኢላስትሬሽንን የምናይበት ሰዓት ላይ ደርሰናል። እዚህ ጋር የምታዩቸው 3 መሰረታዊ ስቴፖች አሉ። እነዚህን 3 መሰረታዊ ስቴፖች ከተከተላችሁ የአንድን ቢዝነስ ትራንዛክሽን መመዝገብ እጅግ በጣም ቀላል ይሆናል። የመጀመሪያው ስራችሁ ዲተርማይን ዋት ታይፕ ኦፍ አካውንት ኢዝ ኢንቮልቭድ፣ በዛ ትራንዛክሽን ውስጥ የትኛው አካውንት አፌክት እንደተደረገ መለየት ስራ ትሰራላችሁ። ሁለተኛው ዲተርማይን ዋት አይተምስ ኢንክሪዝድ ኦር ዲክሪዝድ ኤንድ ባይ ሃው ማች፣ የትኛው አካውንት ጨመረ፣ የትኛው አካውንት ቀነሰ፣ በስንት ጨመረ፣ በስንት ቀነሰ የሚለውን መወሰን። ሶስተኛው ትራንስሌት ዘ ኢንክሪዝ ኤንድ ዲክሪዝ ኢን ዴቢት ኤንድ ክሬዲት፣ የዴቢት እና የክሬዲትን ህግ በመከተል ኢንክሪዚንግ እና ዲክሪዚንግ ሳይዳቸውን ትራንስሌት ማድረግ። ፎር ኤግዛምፕል ኦን ኦክቶበር 1st CR buyer invests 10,000 cash in an advertising company to be known as ፒነር አድቨርታይዚንግ ኤጀንሲ ኢንኮርፖሬት ይለናል። ይሄ ሼር ሆልደር ነው። ይሄ ሼር ሆልደር $10,000 የሚያወጣ ኢንቨስትመንት በዚህ ፒነር አድቨርታይዚንግ ኤጀንሲ ካምፓኒ ኢንቨስት አደረገ ነው የሚለን። ሶ የመጀመሪያው ስቴፕ ዲተርማይን ዋት ታይፕስ ኦፍ አካውንት ኢዝ ኢንቮልቭድ፣ የትኛው አካውንት ነው ኢንቮልቭድ የሆነው በዚህ ትራንዛክሽን ስንል በፒነር አድቨርታይዚንግ ኤጀንሲ ካምፓኒ ሳይድ ናችሁ ስታዩት 10,000 ካሽ አግኝቷል ማለት ነው። ሶ ካሽ የሚባል አካውንት አግኝቷል። ሁለተኛው ካሽ የሚባል አካውንት ያገኘው በምን መንገድ ነው ካልን ሸር ካፒታል ኢሹ አድርጎ ነው፣ አክሲዮን ሸጦ ነው። ስለዚህ ሁለት አካውንት ለየን፣ ካሽ እና ሸር ካፒታል የሚባል አካውንት። ሁለተኛው ስቴፕ ዲተርማይን ዋት አይተምስ ኢንክሪዝድ ኦር ዲክሪዝድ ኤንድ ባይ ሃው ማች፣ ካሽ ምን ሆነ ኢንክሪዚንግ ነው ወይስ ዲክሪዚንግ ነው ስንል ካሽ አግኝተናል። ሶ ካሽ ምን ሆነ ጨመረ ነው የምንለው። በምን ያክል አማውንት? በ10,000። ሸር ካፒታልም ጨመረ ነው የምንለው በስንት? በ10,000። ሶስተኛው ስቴፕ ኢንክሪዝ እና ዲክሪዝ ያልነውን ወደ ዴቢት እና ክሬዲት ህግ ትራንስሌት አድርጉት ነው የሚለን። ኦኬ ካሽ ጨመረ ካልኩ ካሽ አሴት ነው። አሴት ሲጨምር በዴቢት በኩል ይመዘገባል። ሸር ካፒታል ጨምሯል። ሸር ካፒታል ኢኩዊቲ ነው። ኢኩዊቲ ሲጨምር ደግሞ በክሬዲት ይመዘገባል። አያችሁት እዚህ ጋር ዴቢት አልኩ ኢንክሪዝ አሴት ነው። ካሽ በ10,000 ዴቢት ይሆናል። ክሬዲት አልኩ ቢኮዝ ኢኩዊቲ ነው። ኢኩዊቲ ጨመረ በ10,000 በክሬዲት ይመዘገባል። ጆርናላይዝ አድርገው መጀመሪያ ዴት ጽፋለሁ ኦክቶበር 1። ከዛ ዴቢት ሳይዱን አስቀድምና ካሽ ሪፈረንስ ነምበር 101 አለው አስዩም። ከዛ በዴቢት 10,000 አድርጌ መዘግባለሁ። ሸር ካፒታል ኦርዲነሪ በክሬዲት በ10,000 መዘግባለሁ። ኤክስፕላኔሽን መጨመር ካስፈለገ ኢሹድ ሸር ፎር ካሽ፣ አክሲዮን በካሽ ተሸጦ ነው ይሄ ትራንዛክሽን የተመዘገበው የሚል ትርጉም ይይዛል። ይሄ ጆርናል ኢንትሪን ፖስት ማድረግም እንችላለን። ፖስት ስናደርገው ሪሌትድ የሆኑ አካውንቶች ስፔሲፊክ አካውንቶችን ወደ አንድ እናመጣለን። ለምሳሌ ካሽ እንልና 101 ሪፈረንስ ነምበር አለው። ቲ ትሰራላችሁ እዚህ ጋር ሲምፕል ፎርም ስለሆነ ካሽ እዚህ ጋር እንደምታዩት በዴቢት 10,000 ሆኗል። ስለዚህ ካሽ በዴቢት 10,000 እንመዘግባለን። ሸር ካፒታል በክሬዲት 10,000 ሆኗል ማለት ነው። The other transaction October 1 Pinner purchased office equipment costing 5,000 by signing a 3-month 12% 5,000 not payable. Look አሁንም እዚህ ጋር what account involved in the transaction የሚለውን ጠይቁ። ፒነር የተባለው ካምፓኒ ኦፊስ ኢኩፕመንት ነው የገዛው። ስለዚህ ኦፊስ ኢኩፕመንት አንደኛው አካውንት ነው። እዚህ ጋር እንለየዋለን። ኦፊስ ኢኩፕመንት የሚባል አካውንት አለ። ሁለተኛው አካውንት ደግሞ ኖትስ ፔብል ነው which is liability ነው። በዱቤን የገዛ ነው። ስለዚህ ኖትስ ፔብል የሚባል አካውንት አለ። ስቴፕ 2 ይህ አካውንት ኢንክሪዚንግ ነው ዲክሪዚንግ ነው የሚለውንና በምን ያክል አማውንት እንደሆነ ለዩት ነው የሚለው። ኦፊስ ኢኩፕመንት ስንገዛ ያለን የኦፊስ ኢኩፕመንት ሪሶርስ ይጨምራል። በስንት? በ5,000 በዱቤን የገዛ ነው። ስለዚህ ዕዳ ተፈጥሯል። ኖትስ ፔብል የሚባል ሊያቢሊቲ ይፈጠራል። ይሄም በ5,000 ይጨምራል። ኦፊስ ኢኩፕመንት which is አሴታችን ኢንክሪዝ ሲያደርግ በዴቢት ይመዘገባል። ኖትስ ፔብል which is ሊያቢሊቲያችን ኢንክሪዝ አድርጓል። ስለዚህ በክሬዲት ይመዘገባል። እንዴት እንመዘግበዋለን? ኦፊስ ኢኩፕመንት በዴቢት በ5,000 ይመዘገባል።
ኖትስ ፔብል በክሬዲት በ5000 ይመዘገባል። በተመሳሳይ እችን ትራንዛክሽን ፖስት ማድረግ እንችላለን። ኦፊስ ኢኩፕመንት እዚህ ጋር ዴቢት ተደርጓል ጨምሯል ስላልን በዴቢት መዘግበዋለሁ። ኖትስ ፔብል which is liability አካውንታችን ክሬዲት አድርጌዋለሁ። ሶ ኖትስ ፔብል በክሬዲት ይመዘገባል ማለት ነው። ሶስተኛው ትራንዛክሽን October 2, Pinner received 1,200 cash advance from Knox client for advertising service that are expected to be completed by December 31st. Look, October 2 ይሄ ካምፓኒ 1200 ካሽ ኢን አድቫንስ ተቀብሏል። አድቫንስ ሪሲፕት ነው፣ ቀድሞ ነው ብር የሰበሰበው። ስለዚህ ኦክቶበር 2 ናችሁ ቀድማችሁ ዲሴምበር 31 ለምትሰጡት አገልግሎት ብር ስትቀበሉ ኦብቪየስሊ የምንከተለው አክሩዋል ቤዝ ኦፍ አካውንቲንግ ስለሆነ ከዚህ በፊት የሰራውላችሁ ቪዲዮ ተመልከቱት። አክሩዋል እና ካሽ ቤዝ ልዩነት ላይ በአይኤፍአርኤስ ዩዥዋሊ ሪኮመንድ የሚደረገው አክሩዋል ቤዝን እንድንጠቀም ስለሆነ ፒነር የተባለው ካምፓኒ ቀድሞ የተቀበለውን 1200 ብር ካሽ እንደ ረቨኑ አይመዘግበው። አን ኤርንድ ሰርቪስ ረቨኑ ብሎ እንደ ሊያቢሊቲ መመዝገብ አለበት። ዋት አካውንት ኢንቮልቭድ ኢን ዚስ ትራንዛክሽን ካልን የመጀመሪያው ካሽ ነው፣ ካሽ ስላገኛችሁ። ሁለተኛው ደግሞ ዕዳ ሊያቢሊቲ ተፈጥሯል። ምን የሚባል ዕዳ? አን ኤርንድ ረቨኑ የሚባል አያችሁት? አን ኤርንድ ኤርን ያልተደረገ ማለት ነው። ያው በሂደት ረቨኑ ሊሆን የሚችል ለጊዜው ግን ምን ያልተደረገ እርን ያልተደረገ እንደ ሊያቢሊቲ ነው የሚመዘገበው። ስለዚህ ካሽ እና አንኤርንድ ረቨኑ ኢንቮልቭ እንዳደረጉ አውቀናል። ካሽ ክላሲፊኬሽኑ አሴት ነው። አንኤርንድ ረቨኑ ደግሞ ክላሲፊኬሽኑ ሊያቢሊቲ ነው። አፌክት የሆኑት በምን አይነት ሁኔታ ነው? ኢንክሪዚንግ ነው ዲክሪዚንግ ነው በስንት አማውንት ነው የሚል ጥያቄ ስንጠይቅ ካሽ 1200 ኢንክሪዝ አደረገ ነው የምንለው። ቢኮዝ ሪሲቭ ስላደረጋችሁ ያላችሁ የካሽ መጠን በ1200 ይጨምራል። አንኤርንድ ሰርቪስ ረቨኑ በ1200 ይጨምራል። ሊያቢሊቲያችሁ በ1200 ይጨምራል። ሶስተኛው እነዚህ ኢንክሪዚንግ እና ዲክሪዚንግ ብለን የለየናቸውን አካውንቶች ወደ ዴቢት እና ክሬዲት ትራንስሌት ማድረግ አለን። አሴታችን ኢንክሪዝ አድርጓል እያልን ነው በማን በካሽ በኩል። ስለዚህ ዴቢት ተደርጎ ይመዘገባል። ሊያቢሊቲያችን በአንኤርንድ ረቨኑ ምክንያት ኢንክሪዝ አድርጓል እያልን ነው። ስለዚህ በክሬዲት ይመዘገባል። ሰዎች ዴቢት ያልኳት ካሽ በዴቢት ትመዘገባለች በ1200። ክሬዲት ያልናት አንኤርንድ ሰርቪስ ረቨኑ ደግሞ በክሬዲት ትመዘገባለች። ዛዘር ትራንዛክሽን ኦን ኦክቶበር 3 ፒነር ፔይዝ ኦፊስ ሬንት ፎር ኦክቶበር ኢን ካሽ 900። አሁንም ዋት አካውንትስ አር ኢንቮልቭድ ኢን ዚስ ትራንዛክሽን ስንል ፒነር የተባለው ካምፓኒ ኦፊስ ሬንት ከፈለ ነው የሚለን። ከፈለ ካልን ካሽ የሚባል አንድ አካውንት ኢንቮልቭ እንደሆነ እናውቃለን። ሌላው ኦፊስ ሬንት ነው። ስለዚህ ሬንት ኤክስፔንስ የሚባል ሌላ አካውንት አለ። ሬንት ኤክስፔንስ እና ካሽ የተባለ አካውንት ኢንቮልቭ ሆኗል ማለት ነው። ካሽ ክላሲፊኬሽኑ አሴት ነው። ሬንት ኤክስፔንስ ክላሲፊኬሽኑ ኤክስፔንስ ነው። በምን ያክል አማውንት ነው ካልን ካሻችን በ900 ይቀንሳል ከፈልን ስላልን። ሌላው 900 ያክል ሬንት ኤክስፔንስ ደግሞ ኢንከር አድርገዋል እንላለን። ስለዚህ ኤክስፔንሳችንም በ900 ኢንክሪዝ ያደርጋል። ኦብቪየስሊ ኢኩዊቲ ላይ ያለው ኢፌክት ከዚህ በፊት እንዳሳየዋችሁ ዲክሪዚንግ ስለሆነ በማይነስ ይቀመጥ እንጂ ኤክስፔንስ ኢንክሪዝ አደረገ ነው የምንለው፣ ወይም ደግሞ ኢኩዊቲ ዲክሪዝ አደረገ ማለት ነው በሌላ አባባል። ይሄን ኢንክሪዚንግ እና ዲክሪዚንግ ወደ ዴቢት እና ክሬዲት ፕሮሲጀር ትራንስሌት ስናደርገው ካሻችን ቀነሰ፣ አሴት ዲክሪዝ አደረገ። አሴት ዲክሪዝ ሲያደርግ ደግሞ በክሬዲት ይመዘገባል ብለናል። እዚህ ጋር እንደምታዩት 900 አልቆና በክሬዲት ካሽ ይመዘገብ። ሬንት ኤክስፔንስ የሚባል አካውንት ተፈጥሯል። ይሄ ሬንት ኤክስፔንስ ደግሞ ክላሲፊኬሽኑ ኤክስፔንስ ነው። ኤክስፔንስ ምን ሆነ? ጨመረ። ኤክስፔንስ ሲጨምር በዴቢት ይመዘገባል። ሬንት ኤክስፔንሳችን በዴቢት ይመዘገባል 900 ማለት ነው። ዛዘር ትራንዛክሽን ኦን ኦክቶበር 4 ፒነር ፔይዝ $600 ፎር a 1 year ኢንሹራንስ ፖሊሲ ዛት ዊል ኤክስፓየር ኔክስት ይር ኦን ሴፕቴምበር 30። አሁንም በዚህ ትራንዛክሽን ዋት አካውንትስ አር ኢንቮልቭድ ካልን ፒነር ፔይ አድርጓል ነው የሚለን። ፔይ አድርጓል ካልን ካሽ አለ ማለት ነው። ካሽ የሚባል አካውንት አፌክት ሆኗል። ስለዚህ ካሽ የሚባል አካውንት እናወጣለን ማለት ነው። ሁለተኛው የአንድ ዓመት ኢንሹራንስ ነው የተከፈለው። ቅድመ ክፍያ ነው። ጥቅምት 4 ነው የከፈላችሁት። በሚቀጥለው ዓመት መስከረም 30 ላይ ነው ኤክስፓየር የሚያደርገው። ቅድመ ክፍያ ነው።
ቅድመ ክፍያ ከሆነ አድቫንስ ፔመንት ነው። እንደ ኤክስፔንስ አይመዘገብም ብለናል። ምክንያቱም አክሩዋል ቤዝ ስለሆነ የምንጠቀመው ፕሪፔድ ኢንሹራንስ ብለን እንመዘግበዋለን። ስለዚህ ፕሪፔድ ኢንሹራንስ የሚባል አካውንት አፌክት ሆነዋል ማለት ነው። ይሄ ፕሪፔድ ኢንሹራንስ አጌን አሴት ነው። ሶ ሁለት አሴት አካውንት አፌክት ሆነዋል። አንደኛው አካውንት አሴት ኢንክሪዝ አድርጓል፣ ዘአዘር አካውንት ደግሞ ዲክሪዝ አድርጓል ማለት ነው። ሶ ፕሪፔድ ኢንሹራንስ አሴት ነው። አሴት ደግሞ እዚህ ጋር እንዲጨምር ሆኗል። ፕሪፔድ ኢንሹራንስ በዴቢት ሳይድ ይመዘገባል። ካሽ አሴት ነው። አሴት እዚህ ጋር በካሽ ምክንያት ዲክሪዝ አድርጓል። ሶ ዲክሪዝ ካደረገ በክሬዲት ይመዘገባል። ካሽ በክሬዲት ይመዘገባል ማለት ነው። ኦክቶበር 5 ፒነር ፐርቻይዝ አን ኤስቲሜትድ 3 months supply of advertising materials on account from Aerobe Supply for $2,500 በ2500 ኤሮ ሳፕላይ ከተባለ ካምፓኒ ገዛ ነው የሚለን። ስለዚህ what accounts are involved in this transaction ካልን የመጀመሪያው የተገዛው አይተም ነው which is supplies. ሶ አድቨርታይዚንግ ሳፕላይስ የሚባል አሴት ይፈጠራል ማለት ነው። ሌላኛው አካውንት በዱቤ ስለሆነ የተገዛው አካውንት ፔብል የሚባል ሊያቢሊቲ አካውንት ይፈጠራል። እነዚህ አካውንቶች እንዴት ነው አፌክት የሆኑት ካልን አድቨርታይዚንግ ሳፕላይስ አሴት ነው፣ ሪሶርስ ነው። ስለዚህ እንዲጨምር ሆኗል። ስለገዛን ኢንክሪዝ አድርጓል በ2500። የገዛ ነው በዱቤ ስለሆነ አካውንት ፔብል የሚባል ሊያቢሊቲ ተፈጥሯል። ስለዚህ አካውንት ፔብላችን በ2500 ይጨምራል። አድቨርታይዚንግ ሳፕላይስ አሴት ነው። አሴት ደግሞ ኢንክሪዝ አደረገን ያልን ሶ አሴት ሲጨምር በዴቢት በኩል ይመዘገባል ማለት ነው። አካውንት ፔብል ሊያቢሊቲ ነው። ይሄ ሊያቢሊቲ ደግሞ ኢንክሪዝ አድርጓል ያልነው ኢንክሪዝ ካደረገ በክሬዲት ሳይድ ይመዘገባል። ሶ አካውንት ፔብል በክሬዲት ይመዘገባል ማለት ነው። On October 9, Pinner hires 4 employees to begin work on October 15. Each employee is to receive a weekly salary of $500 for a 5-day work week, payable every 2 weeks. First payment made on October 26. ፒነር የተባለው ካምፓኒ 4 ሰራተኞችን ቀጠረ። ስራቸውን ጥቅምት 15 እንዲጀምሩ እያንዳንዱ ሰራተኞች ዊክሊ $500 ደሞዝ ያገኛሉ። የ5 ቀን የስራ ቀን ማለት ነው። ይሄም ደግሞ በየ2 ሳምንቱ መጨረሻ የሚከፈል ይሆናል። የመጀመሪያው ክፍያ ጥቅምት 26 ይከፈላቸዋል ነው የሚለን። እዚህ ትራንዛክሽን ላይ እንደምታዩት አይዘር አሴት፣ ሊያቢሊቲ፣ ኢኩዊቲ፣ ኢንካም እና ኤክስፔንስን አፌክት ሊያደርግ የሚችል አካውንት ኢንቮልቭ አልተደረገም። ጀስት ስምምነት ነው። ሰራተኞችን ቀጠረ ነው የሚለው። ከዚህ ቅጥር ጋር ተያይዞ ያሉ መረጃዎችን ነው ዲስክሎዝ ያደረገ እንጂ ቢዝነስ ትራንዛክሽን ኦከር አድርጓል አንልም። ሶ a business transaction has not occurred. There is only an agreement between the employer and the employee to enter into a business transaction beginning on October 15. ከጥቅምት 15 ጀምሮ ስራ እንዲጀምሩ እና በየ2 ሳምንቱ ደሞዝ እንደሚከፍላቸው የመጀመሪያው ደሞዝ በጥቅምት 26 እንደሚከፈላቸው የሚያትት ስምምነት እንጂ አክቹዋል ቢዝነስ ትራንዛክሽን ስላልተፈጠረ ኤ ትራንዛክሽን ኢዝ ኖት ሪካርዴብል አይመዘገብም ማለት ነው። ሶ ኖ ኢንትሪ ብለን እናልፈዋለን። ኦክቶበር 20 ፒነር ቦርድ ኦፍ ዳይሬክተርስ ዲክላር ኤንድ ፔይ $500 ካሽ ዲቪደንድ ቱ ሼርሆልደርስ። ዋት አካውንትስ አር ኢንቮልቭድ ካልን አንደኛ ቦርድ ኦፍ ዳይሬክተሩ ዲክላር አድርገው ፔ አድርገዋል ካሽ ዲቪደንድ ይለናል። ስለዚህ ካሽ አፌክት ሆኗል ማለት ነው። ሌላኛው ደግሞ ዲቪደንድ የሚባል አካውንት አፌክት ሆኗል። ስለዚህ ዲቪደንድ እና ካሽ የሚባሉ አካውንቶች ኢንቮልቭድ እንዳደረጉ አወቅን ማለት ነው። ካሽ አሴት ነው። አሴታችን ምንድን ነው የሆነው ካልን ፔይ ስላደረገ ካሽ መጠናችን ይቀንሳል አውት ፍለው ስለሆነ። ሌላኛው ዲቪደንድ ነው። ዲቪደንድም ኦልሬዲ ኢንከር አደረገ ማለት ነው። ሶ ዲቪደንድ ኢንከር ሲያደርግ ይጨምራል። ልክ እንደ ኤክስፔንስ ነው። ምንም እንኳ ትሪትመንቱ ኢኪቲ ላይ ማይነስ ቢሆንም እዚህ ጋር ዲቪደንድ ተፈጠረ ነው ምንድነው ኤግዚስት አደረገ። ሶ ዲቪደንድ ኢንክሪዚንግ ሳይድ ነው ማለት ነው። ካሽ አሴት ነው። አሴት ሆኖ ቀንሷል ነው ያልነው። ስለዚህ በክሬዲት ይመዘገባል። እዚህ ጋር እንደምታዩት ካሽ በ500 ክሬዲት ተደርጎ ይመዘገባል። ዲቪደንድ ነው ክላሲፊኬሽኑ። ኢንክሪዝ አደረገ ነው ያልነው። ልክ እንደ ኤክስፔንስ ዲቪደንድም ኢንክሪዝ ሲያደርግ በዴቢት ነው የሚመዘገበው። ሶ በዴቢት 500 አድርገን እንመዘግበዋለን ማለት። ኦክቶበር 26
ቅድም 4 ሰራተኞች ተቀጥረዋል የሚል ስምምነት ኦክቶበር 9 ላይ ያየነው ትራንዛክሽን አሁን ቢዝነስ ትራንዛክሽን ይዞ መጥቷል። ፒነር ኦውስ ኢምፕሎይስ ሳላሪ ኦፍ 4000 ኤንድ ፔይስ ዘም ኢን ካሽ ይለናል። የመጀመሪያውን የ2 ሳምንት ደሞዝ ክፍያቸውን ከፈለ ነው የሚለን። ዋት አካውንትስ አር ኢንቮልቭድ ኢን ዚስ ትራንዛክሽን ካልን ካሽ አንደኛው አካውንት ነው አፌክት የተደረገው አካውንት የደሞዝ ክፍያ ነው። ስለዚህ ሳላሪ ኤክስፔንስ አለ። ሳላሪ ኤክስፔንስ እና ካሽ የሚባሉ አካውንቶች ተፈጥረዋል ማለት ነው። ካሽ አሴት ነው። አሴታችን ምን ሆነ? ቀነሰ። ምክንያቱም ፔመንት ካለ ካሽ አውት ፍለው ነው። የካሽ መጠናችን ዲክሪዝ አደረገ ስለምንል። ሌላኛው አካውንት ሳላሪ ኤክስፔንስ ነው። ሳላሪ ኤክስፔንስ ኢኩዊቲ ላይ ያለው ኢፌክት ማይነስ ነው። ነገር ግን ሳላሪ ኤክስፔንስ ኤግዚስት አደረገ ስለምንል የሳላሪ ኤክስፔንስ መጠናችን ምን ሆነ ማለት ነው? ኢንክሪዝ ነው የሚያደርገው። ደቢት የምናደርገው ባላንስ ሳላሪ ኤክስፔንስ ነው። ቢኮዝ ሳላሪ ኤክስፔንስ ኢንክሪዝ አደረገን ያልነው ኤክስፔንስ ኢንክሪዝ ሲያደርግ ደግሞ በዴቢት ይመዘገባል። እዚህ ጋር እንደምታዩት ካሽ አሴት ነው። ካሻችን ምን ሆነ ያልነው? ቀነሰ ነው ያልነው። አሴት ደግሞ ሲቀንስ በክሬዲት ይመዘገባል። አሴታችን which is ካሽ በክሬዲት ይመዘገባል ማለት ነው። ኦክቶበር 31 ፒነር ሪሲቭ 10,000 ኢን ካሽ ፍሮም ኮፓ ካምፓኒ ፎር አድቨርታይዚንግ ሰርቪስ ፕሮቫይድ ኢን ኦክቶበር። እዚህ ጋር ኮፓ ከተባለ ካምፓኒ በጥቅምት ወር ከሰጠው የአድቨርታይዚንግ ሰርቪስ 10,000 ብር ተቀበለ ነው የሚለው። ዋት አካውንትስ አር ኢንቮልቭድ ኢን ዚስ ትራንዛክሽን ካልን ካሽ ሪሲቭ አድርጓል። አንደኛው አካውንት ካሽ አፌክት ተደርጓል። ሌላኛው አካውንት ሪሲቭ ያደረገው ኢን ዘ ፎርም ኦፍ ረቨኑ ነው። አገልግሎት ሰጥቶ ነው 10,000 ብር ያገኘው። ስለዚህ ሰርቪስ ረቨኑ አለ ማለት ነው። ካሻችን አሴት ነው። አሴታችን በ10,000 ይጨምራል ሪሲቭ ስላደረግን ካሻችን ማለት ነው። ረቨኑ ተፈጥሯል። ረቨኑ ሲፈጠር የረቨኑ ሰርቪስ ረቨኑ ባላንሳችን ደግሞ ይጨምራል ማለት ነው። ያው ኢኩዊቲ ላይ ያለው ኢፌክት ፕላስ ስለሆነ በአካውንቲንግ ኢኩዌሽን ፎርም ካስቀመጥ ነው ፕላስ እናደርገዋለን ማለት ነው። ካሽ አሴት ነው ብለናል። አሴታችን ደግሞ ጨመረ። አሴት ሲጨምር በዴቢት ይመዘገባል። ሰርቪስ ረቨኑ ነው። ረቨኑ ሲጨምር ደግሞ በክሬዲት ይመዘገባል። እዚህ ጋር እንደምታዩት ካሽ በዴቢት 10,000 ይሆናል። ሰርቪስ ረቨኑ በክሬዲት። ውድ ቤተሰቦች እስካሁን ያየናቸው ትራንዛክሽኖች በሙሉ በአንድ ላይ በጀነራል ጆርናል ስናስቀምጣቸው እንደዚህ አይነት መልክ ይኖራቸዋል ማለት ነው። ያው እኛ እያንዳንዱን ትራንዛክሽን ሴፓሬትሊ ጆርናላይዝ እያደረግን ስለመጣን ነው እንጂ በአንድ ጆርናል ኢንትሪ ብንመዘግብ በዚህ መንገድ ይቀመጣል ማለት ነው። ይሄ ሳመሪ ትራንዛክሽን ነው። ኦክቶበር 1 ጀምረን እስከ ኦክቶበር 31 ድረስ እነዚህን ትራንዛክሽኖች መስግበናል። ጆርናላይዝ ካደረግን በኋላ ቀጣይ ስቴፓችን ፖስት ማድረግ ነው። ፖስት ስናደርግ ጀነራል ጆርናል ላይ ያሉትን እነዚህ ኢንትሪዎች ጆርናል ኢንትሪ ይባላሉ። ለምሳሌ ካሽ፣ ሼር ካፒታል፣ ኢኩፕመንት፣ ኖትስ ፔብል የምንላቸው ጆርናል ኢንትሪ ይባላሉ። እነዚህን ጆርናል ኢንትሪዎች ወደ ሌጀር ትራንስፈር የማድረግ ስራ ነው የምንሰራው። ትራንስፈር ከማድረጋችሁ በፊት መጀመሪያ በቻርት ኦፍ አካውንትስ ኦርደር መሰረት አሴት የሆኑትን ሊያቢሊቲ፣ ኢኩዊቲ፣ ኤክስፔንስ እና ኢንካም የሆኑትን አካውንቶች መለየት ይኖርባቸዋል። ከነዚህ ትራንዛክሽኖች ውስጥ ለምሳሌ አሴት የሆኑት አንደኛ ካሽ እዚህ ጋር ይታየኛል። ካሽ አለ። ካሽን ታስቀምጣላችሁ። ዘን ሳፕላይስ አለ፣ ኢኩፕመንት አለ። ሳፕላይስ፣ ኢኩፕመንት፣ ፕሪፔድ ኢንሹራንስ እነዚህ አካውንቶች እዚህ ጋር አፌክት ሆነዋል። ኢንቮልቭድ የተደረጉ አሴት አካውንቶችን ለብቻ አሴት መጀመሪያ ላይ አስቀምጣቸዋለሁ። ኔክስት ሊያቢሊቲ አካውንቶችን እለያለሁ። በዚህ ትራንዛክሽን ውስጥ ኢንቮልቭድ የተደረጉ ሊያቢሊቲ አካውንቶች እነማን ናቸው ስንል 3 ሊያቢሊቲ አካውንቶች ኢንቮልቭድ ሆነው ነበር። አንደኛው ኖትስ ፔብል ነው። ዛዘር ዋን አን ኤርንድ ሰርቪስ ረቨኑ አለ። ሌላኛው ደግሞ አካውንት ፔብል አለ። እዚህ ጋር እንደምታዩት ሶስቱንም ኖትስ ፔብል፣ አካውንትስ ፔብል፣ አንኤርንድ ሰርቪስ ረቨኑን ለይተናል ማለት ነው። ቀጥሎ ኢኩዊቲ ነው ያለን። በኢኩዊቲ ስር 2 አካውንቶች ይኖራሉ። አንደኛው ሼር ካፒታል ነው። ዛዘር ዋን ዲቪደንድ ነው። ዘን ኢንካም ነው። በኢንካም ሴክሽን ረቨኑ የሚባል አካውንት ተፈጥሯል። which is ሰርቪስ ረቨኑ አለ። ሰርቪስ ረቨኑን አስቀምጣለሁ። የመጨረሻው ኤክስፔንስ ነው። ኤክስፔንስ ከዚህ ውስጥ ኤክስፔንስ የሆኑ አካውንቶች አሉ። አንደኛው ሳላሪ ኤንድ ዌጅ ኤክስፔንስ ነው። ሌላኛው ደግሞ ሬንት ኤክስፔንስ ነው። ስለዚህ ሳላሪ ዌጅ ኤክስፔንስ እዚህ ጋር ኦክቶበር 26 የተፈጠረ አለ። ዛዘሯን ደግሞ ሬንት ኤክስፔንስ አለ እዚህ ጋር
ሬንት ኤክስፔንስ የከፈልነው አለ። ዘን አካውንቶችን በዚህ መንገድ አይዴንቲፋይ ካደረግን በኋላ አፌክት በሆኑበት ሳይድ ትራንስፈር ማድረግ ይኖርብናል። ልክ እዚህ ጋር በተቀመጡት መሰረት ለምሳሌ ትራንዛክሽን ዋን ላይ ተመልከቱ። ካሽ 10,000 በደቢት ሆኗል። ስለዚህ ካሽ ላይ ትመጡና ካሽ 10,000 በደቢት አስቀምጣለሁ ማለት ነው። ሸር ካፒታል በክሬዲት 10,000 ተቀምጧል። ሸር ካፒታል ደግሞ በክሬዲት ሳይድ 10,000 አስቀምጣለሁ ማለት ነው። ዛዘርዋን ኢኩፕመንት አለ እዚህ ጋር ኢኩፕመንት ደቢት 5,000 ሆኗል። ኖትስ ፔብል በክሬዲት 5,000 ሆኗል። ኖትስ ፔብል የሚለው ሴክሽን ላይ መጣና በክሬዲት 5,000 ፖስት አደርጋለሁ ማለት ነው። ሶስተኛ አጌን ካሽ አለ እዚህ ጋር ካሽ በደቢት 1,200 ሆኗል። አሁንም ካሽ በሚለው ሴክሽን ስር መጣና እዚህ ጋር 1,200 ካሽን አስቀምጣለሁ። ዘን አንኤርንድ ሰርቪስ ረቨኑ ክሬዲት ሆኗል በ1,200 በክሬዲት 1,200 አስቀምጣለሁ። ሬንት ኤክስፔንስ በደቢት 900 ሆኗል። ካሽ አጌን እዚህ ጋር በክሬዲት 900 ሆኗል። ስለዚህ ካሽ ላይ ትመጡና በክሬዲት ሳይድ 900 ይቀመጣል ማለት ነው። ፔድ ኢንሹራንስ እዚህ ጋር አለ በደቢት ሳይድ 600 ይቀመጣል። አጌን ካሽ በክሬዲት 600 አስገባለሁ ማለት ነው። ስድስተኛ ትራንዛክሽን ሳፕላይስ በደቢት 2,500 ሆኗል። ሳፕላይስ በሚለው ሴክሽን ላይ መጣና ደቢት ሳይድ 2,500 አስቀምጣለሁ። አካውንት ፔብል 2,500 ክሬዲት ሆኗል። ስለዚህ አካውንትስ ፔብል 2,500 ክሬዲት አስቀምጣለሁ። እዚህ ጋር ዲቪደንድ በደቢት 500 ሆኗል። በደቢት 500 አስቀምጣለሁ እዚህ ጋር። ሌላኛው ትራንዛክሽን ካሽ ነው። ካሽ 500 ክሬዲት ሆኗል። ስለዚህ አሁንም ካሽን 500 ክሬዲት አስቀምጣለሁ። ዛዘር ትራንዛክሽን እዚህ ጋር ሳላሪ ኤንድ ዌጅ ኤክስፔንስ 4,000 በደቢት ተቀምጧል። ሳላሪ ኤንድ ዌጅ ኤክስፔንስ በደቢት 4,000 እዚህ ጋር ያስቀምጣል። ካሽ 4,000 በክሬዲት ተቀምጧል። አሁንም ካሽ 4,000 በክሬዲት ይቀመጣል ማለት ነው። ላስት ትራንዛክሽን ካሽ በደቢት 10,000 ተቀምጧል። ስለዚህ ካሽ በደቢት 10,000 ይቀመጥና ነገር ግን ሰርቪስ ረቨኑ በክሬዲት 10,000 ተቀምጧል። ሰርቪስ ረቨኑ በክሬዲት 10,000 አስቀምጣለሁ ማለት ነው። ጀነራል ጆርናል ላይ የተቀመጡትን ሁሉን ጆርናል ኢንትሪዎች ወደ ሌጀር ፖስት አደረግን ማለት ነው። እዚህ ጋር አሁን ካሽን ስታዩት በዴቢት ሳይድ ያሉት እነዚህ ይደመሩና በክሬዲት ሳይድ ካሉት ሲቀነስ መጨረሻ ባላንሱ 15,200 ይመጣል። አያችሁት? አሁን ካሽ አሴት ነው። አሴት ስለሆነ ኖርማል ባላንሱ በዴቢት ነው የተቀመጠው። ኢንክሪዚንግ ሳይድ ባለበት እንዳለ የምታዩቸው አሴቶችን ተመልከቱ። ካሽ ኖርማል ባላንሱ በዴቢት ሳይድ ነው የተቀመጠው። ሳፕላይስን ብታዩት በዴቢት ሳይድ ነው። ፕሪፔድ ኢንሹራንስም ኢኩፕመንትም ኖርማል ባላንሳቸው በክሬዲት ነው የተቀመጠው። ወይራስ ሊያቢሊቲዎች ስንመለከት ኖትስ ፔብል 5,000 በክሬዲት ነው። አካውንትስ ፔብል 5,000 በክሬዲት ነው። 2,500 በክሬዲት ነው። አንኤርንድ ሰርቪስ ረቨኑ በክሬዲት 1,200 ነው። ዘሴም ሸር ካፒታል ክሬዲት 10,000 አለው። ዲቪደንድ ኢንክሪዚንግ ሳይዱ ደቢት ነው። ኖርማል ባላንሱ በደቢት ነው የተቀመጠው። ሰርቪስ ረቨኑ ወይም ኢንካም አካውንት ነው። ኢንክሪዚንግ ሳይዱ በክሬዲት ነው። ስለዚህ ኖርማል ባላንሱ በክሬዲት ነው የተቀመጠው። ሳላሪ ኤክስፔንስ ኤክስፔንስ ነው። ስለዚህ ኤክስፔንስ አካውንቶች ደግሞ ኢንክሪዚንግ ሳይዳቸው ደቢት ነው። ኖርማል ባላንሳቸው ሳላሪ ኤክስፔንስም ሬንት ኤክስፔንስም በደቢት ነው የተቀመጠው ማለት ነው። በጣም ቀላል ነው። እንደምታዩት ጆርናል ኢንትሪያችሁን ቅድም ባሳየኋችሁ ስቴፕ መሰረት በስርዓት እችን ከመዘገባችሁ እዚህ ጋር በተቀመጡት ሳይድ መሰረት ወደ ሌጀር ፖስት ማድረግ ነው። ፖስት ካደረግን በኋላ ቀጣይ ስቴፓችን የሚሆነው ምንድን ነው? ትሪያል ባላንስ ማዘጋጀት ነው። ትሪያል ባላንስ ስናዘጋጅ አሁን ያሳየኋችሁን ሌጀር ላይ ያስቀመጥናቸውን አካውንቶች በሙሉ ፋይናል ባላንሳቸውን እያመጣን ማስቀመጥ ማለት። በነገራችን ላይ ትሪያል ባላንስ ስሙ ራሱ እንደሚያመለክተው ትሪያል አያችሁት፣ የሙከራ ባላንስ መምጣት አለመምጣቱን የምንሞክርበት ስቴጅ ነው። ሶፋር ጆርናላይዚንግ ኤንድ ፖስቲንግ የሚባሉ ሁለት ስቴፖችን አልፈን መተናል። አሁን ሁለቱ ስቴፖችን ካለፍን በኋላ አካውንቶቻችን ዴቢት እና ክሬዲት ሳይዱ ባላንስ ስለመምጣቱ ትሪያል የምናደርግበት የምንሞክርበት ስቴፕ ላይ ደርሰናል ማለት ነው። ስለዚህ ትሪያል ባላንስ ማለት ኤ ሊስት ኦፍ አካውንትስ ኤንድ ዜር ባላንስ አት ኤ ጊቨን ታይም ኦን ኤ ስፔሲፊክ ዴት አካውንቶች ከባላንሳቸው ጋር ዘርዝረን የምናስቀምጥበት ስቴፕ ትሪያል ባላንስ ተብሎ ይጠራል። ለምሳሌ እዚህ ጋር እንደምታዩት ሄዲንጉ የሚለው ፓዮኒር አድቨርታይዚንግ ኤጀንሲ ኢንኮርፖሬት ይላል። ኔም ኦፍ ዘ ካምፓኒ ነው። ዘን ትሪያል ባላንስ ነው። ባላንስ መምጣታቸውን የምንሞክርበት ስቴጅ ነው።
ኦክቶበር 31 2011 ይላል። ስፔሲፊክ ዴት ነው የተቀመጠው። ስለዚህ ኦን ዚስ ዴት ቅድም ያሳየኋችሁ ለምሳሌ የካሽ ባላንስ 15200 መጥቷል። የሳፕላይ ስም 2500፣ ፕሪፔድ ኢንሹራንስ 600፣ ኢኩፕመንት 5000 በዴቢት ሳይድ ማለት ነው አሴት ስለሆኑ። ሊያቢሊቲዎች ደግሞ በክሬዲት ሳይድ 5000፣ 2500፣ 1200፣ ሸር ካፒታል በክሬዲት 10000፣ ዲቪደንድ 500 በዴቢት፣ ሰርቪስ ረቨኑ በክሬዲት 10000፣ ሳላሪ ኤክስፔንስ እና ሬንት ኤክስፔንስ ደግሞ 4000 እና 900 በዴቢት ሪስፔክቲቭሊ ተቀምጠዋል። እዚህ ጋር እንደምታዩት ካሽ በዴቢት 15200፣ አድቨርታይዚንግ ሳፕላይስ 2500፣ ፕሪፔድ ኢንሹራንስ 600፣ ኦፊስ ኢኩፕመንት 5000 በዴቢት ማለት ነው። ኖትስ ፔብል፣ አካውንትስ ፔብል፣ አንኤርንድ ረቨኑ ደግሞ በክሬዲት እንደዚሁም ሸር ካፒታል በክሬዲት፣ ዲቪደንድ በዴቢት፣ ሰርቪስ ረቨኑ በክሬዲት እንደዚሁም ሳላሪ ኤክስፔንስ እና ሬንት ኤክስፔንስ በዴቢት ተቀመጡ ማለት ነው። ናው ዴቢት ሳይዳችሁን በሙሉ ደምሮት 28700 ይመጣል። ክሬዲት ሳይዱም 28700 ይመጣል። ናይስ። ዴቢት እና ክሬዲት ባላንሳችን እኩል መጥተዋል ማለት ነው። ስለዚህ ዓላማው የትሪያል ባላንስ ፐርፐዙ ቱ ፕሩቭ ዛት ዴቢት ኢኳል ቱ ክሬዲት ማለት ነው። ዴቢት ባላንሳችን ከክሬዲት ባላንሳችን ጋር እኩል ስለመሆኑ የምናረጋግጥበት ስቴፕ ነው። ነገር ግን ትሪያል ባላንስ የራሱ ሊሚቴሽን አለበት። ምን ማለት ነው? እዚህ ጋር የምታዩቸው ዴቢት እና ክሬዲት ባላንስ እኩል ስለመጡ ከዚህ በፊት ባከናወናቸው ትራንዛክሽኖች ኤረር አልሰራንም ማለት አይደለም ነው የሚለው። ሶ ሊሚቴሽኑን ተመልከቱ። ትሪያል ባላንስ ሜይ ባላንስ ኢቭን ዌን ይለናል። ትሪያል ባላንሱ ባላንስ ሊመጣ ይችላል ኢቭን ዘ ፎሎዊንግ ኤረሮች ተፈጥረው፣ ለምሳሌ ትራንዛክሽን ኢዝ ኖት ጆርናላይዝድ አስዩም። ለምሳሌ አንድ ትራንዛክሽን ባንመዘግብ፣ ከዚህ በፊት ያሳየኋችሁ አንድ ትራንዛክሽን ለምሳሌ ባንመዘግበው ማለት ነው ውድ ቤተሰቦች፣ በዴቢትም በክሬዲትም ሳይድ ኢፌክቱን ብንተወው ማለት ነው። ለምሳሌ ዲቪደንድን ካስታወሳችሁ በዴቢት 500 አለን፣ በክሬዲት ደግሞ ካሽን 500 አድርገን መጣናል። ለምሳሌ ያን ትራንዛክሽን ሳንመዘግበው ብንቀር ግን ስቲል በሁለቱም ሳይድ 500 ስለተቀነሰ ሁለቱም እኩል መምጣታቸው አይቀርም። አያችሁት? ስለዚህ ትሪያል ባላንስ እኩል መጥቷል ማለት ኦኬ 100% አኪዩሬት ነው ጆርናል ኢንትሪያችን ወይም ደግሞ ፖስቲንግ ሲስተማችን ላይ ምንም አይነት ስህተት አልፈጠርንም ማለት አይደለም። የኮሬክት ጆርናል ኢንትሪ ኢዝ ኖት ፖስትድ። ፖስት ባታደርጉት አሁንም በሁለቱም ሳይድ በዴቢትም በክሬዲትም ሳይድ ፖስት መደረግ ያለበት ቁጥር ሳታደርጉት ብትቀሩ ስቲል ባላንሳቸው እኩል ይመጣል። ተመሳሳይ ቁጥር በሁለቱም ሳይድ ብትቀንሱ፣ ተመሳሳይ ቁጥር በሁለቱም ሳይድ ብትጨምሩ ቶታል ባላንሱ እኩል ከመምጣት አያግደውም። ይሄ ማለት ግን ስህተት አልፈጠርንም ማለት አይደለም ነው። ጆርናል ኢንትሪስ ፖስትድ ትዋይስ ተመሳሳይ ነው። አንድን ጆርናል ኢንትሪ ሁለቴ ፖስት ብታደርጉት በሁለቱም ሳይድ 500 ማድረግ እያለባችሁ 1000 ብታደርጉት ስቲል ቶታል ባላንሱ ተመሳሳይ ነው ይመጣ ነው። ኢንኮሬክት አካውንትስ አር ዩዝድ ኢን ጆርናላይዚንግ ኦር ፖስቲንግ። ለምሳሌ አሴት ሆኖ ካሽ መሆን እያለበት ሳፕላይስ ብትሉት ስቲል አሴት ሳይድ ያለው ኢፌክት ተመሳሳይ ነው በዴቢት ሳይድ ያለው ኢፌክት። ሊያቢሊቲ ላይ ደግሞ ኖትስ ፔብል መሆን እያለበት አንኤርንድ ሰርቪስ ረቨኑ ብትሉት አካውንት ኔሙን ተሳስታችኋል። ስቲል ግን ክሬዲት ላይ ያለው ኢፌክት ተመሳሳይ ስለሆነ ቶታል ባላንሳቸው ተመሳሳይ ነው የሚመጣው። እነዚህ ችግሮችም ተፈጥረው ትሪያል ባላንሱ ባላንስ ሊመጣ ይችላል። ሶ ትሪያል ባላንስ 100% ስራችን አኪዩሬት ነው የሚል ማረጋገጫ መስጠት አይችልም። ኦኬ፣ ቀጥሎ ደግሞ እንደ መውጫ አንድ ኤክሰርሳይዝ እንስራና እንጨርስ። እዚህ ጋር እንደምታዩት አካውንቶች ሚስፕሌስድ ተደርገው ነው የተሰጡት። ነገር ግን ኢን ኤ ጉድ ፎርም ትሪያል ባላንስ አዘጋጁ ነው የሚለን። ኢን ኤ ጉድ ፎርም ማለት ነው ቻርት ኦፍ አካውንት ኦርደራቸውን ጥብቃችሁ አስቀምጡ። ስለዚህ ካሉት አካውንቶች ውስጥ መጀመሪያ አሴቶች ታስቀድማላችሁ፣ ዘን ሊያቢሊቲ፣ ኢኩዊቲ፣ ኢንካም እና ኤክስፔንስ ይከተላል። ስለዚህ አሴቶች መጀመሪያ ትለያላችሁ። ለምሳሌ ማን አለ? ካሽ አለ 7000 ታየኛል። ሁለተኛ ማን አለ? አካውንትስ ፔብል 4000 አለ እንደምታዩት። ቀጥሎ ማን አለ? ፕሪፔድ ኢንሹራንስ ደግሞ 6000 አለ እዚህ ጋር እንደምታዩት። ኢኩፕመንት 88000 አለ አሴት ነው በዴቢት ሳይድ ይቀመጣል። ቀጥሎ ኖትስ ፔብል ነው ሊያቢሊቲ አካውንት ኖትስ ፔብል 19000 እዚህ ጋር ይታየኛል። ኤንድ አካውንትስ ፔብል አለ አካውንትስ ፔብል 22000 አለ። ሳላሪ ፔብል ደግሞ 2000 አለ። አካውንትስ ፔብል እዚህ ጋር 22000 አለ። ሳላሪ ፔብል ደግሞ እዚህ ጋር ሊያቢሊቲ አካውንቶች ተከተሉ ማለት ነው። ሸር ካፒታል የኦርዲነሪ ሸር ሽያጭ 20000 እዚህ ጋር አለ በክሬዲት ይቀመጣል። ኤንድ ዲቪደንድ
5,000 አለ በዴቢት ይቀመጣል። ኖርማል ባላንሳቸው ዴቢት ስለሆነ ኢንካም አካውንት ነው የሚቀጥለው። ሰርቪስ ረቨኑ አለ እዚህ ጋር 95,000 እዚህ ጋር ይታየኛል። ሶስቱን እናስቀምጣለን። ኤንድ ኤክስፔንስ አካውንቶች ኢንሹራንስ ኤክስፔንስ 3,000 አለ እዚህ ጋር ኢንሹራንስ ኤክስፔንስ። ፋይናሊ ሳላሪ ኤክስፔንስ 42,000 አለ ሳላሪ ኤክስፔንስ። ስለዚህ መጨረሻ ላይ ዴቢት እና ክሬዲቱን ትደምሩና ኢኳል መጠታቸውን ኮንፊርም እናደርጋለን ማለት ነው። ሶ አሁን እነዚህ ሁለቱን ስትደምሩ ይሄኛው ሳይድ 158,000 ይመጣል ኤንድ ክሬዲት ሳይዱም 158,000 ይመጣል ማለት ነው። ሁለቱም ሳይድ እኩል መጣ ማለት ነው። ውድ አድማጮች ለዛሬ ቻፕተር 1 ክፍል 1 ያዘጋጀውላችሁ ይሄን ይመስል ነበር። በቀጣይ ክፍል 2 እና ቀሪ ፓርቶችን ይዤላችሁ የሚመጣ ይሆናል። ሰላም ሁኑ።